የመለያየት ቀን በጎችና ፍየሎች። መቅድም የመጨረሻው ስብሰባ። በጊዜ መጨረሻ ሰማያት እንደ ፈሳሽ ወርቅ ሲያንጸባርቁና ምድር በተስፋ ጸጥታ ውስጥ ሆና አንድ ታላቅና ክብር ያለው ክስተት ተከሰተ። አየሩ በዝምታ ኃይል ሲንጫጭ ዓለም ራሷን እንደያዘች ነበር። ከፍጥረት ሁሉ ማዕዘን፣ ሩቅ ከዋክብት፣ ጥልቅ ውቅያኖሶች፣ ከፍተኛ ተራሮችና ጸጥታ ያላቸው ሸለቆች፣ የሁሉም አይነት ተሰበሰቡ። መላእክት በእሳት ክንፎች ወረዱ። ፊታቸው በሺህ ፀሐዮች ብርሃን ያበራ ነበር። ወርቃማ መለከቶችን ይዘው ነበር። ድምፃቸውም እንደ ንጋት ጮኸ። መለከቶቹ ሲጮሉ አንድ ድምፅ በመላው ኮስሞስ ተሰማ። ድምፁ አስፈሪና ርኅሩህ፣ ፍትሐዊና አፍቃሪ ነበር። የእረኛው ንጉሥ፣ የሁሉም ሕያዋን ፍርደኛ ድምፅ ነበር። በፊቴ ተሰብሰቡ። ድምፁ አዘዘ። ሁሉም ብሔራት፣ ሁሉም ሕዝቦች፣ ሁሉም የኖሩ ፍጥረታት፣ ጻድቃንን ከኃጢአተኞች፣ ታማኞችን ከማያምኑ በጎችን ከፍየሎች ለመለየት ሰዓቱ ደርሷል። ሕዝቡ ተንቀሳቀሰ። ሰፊና የተረበሸ የነፍሳት ባህር። አንዳንዶቹ በፍርሃት ይንቀጠቀጡ ነበር፣ ሌሎች በተስፋ። አንዳንዶቹ እርስ በርስ ተጣበቁ፣ በሚወዷቸው ሰዎች መኖር ውስጥ መጽናናትን እየፈለጉ። ሌሎች ብቻቸውን ቆሙ፣ ፊታቸው ደምቆ፣ ዓይናቸው በጭንቅ ይንቀሳቀስ ነበር። በመካከላቸው በጎች ነበሩ፣ ገርና ትሑት፣ ፀጉራቸው እንደ ንጹሕ በረዶ ነጭ። ጸጥ ያለ ሕይወት ኖረዋል። ለታመሙት ይንከባከቡ፣ ለተራቡት ይመግቡ፣ ለተራቆቱት ያለብሱ፣ ለተጨነቁት ያጽናኑ ነበር። ልባቸው ክፍት፣ እጃቸው ፈቃደኛ፣ ፊታቸው ልግስና ነበር። ፍየሎችም ነበሩ፣ ጎርነስ ያለ ፀጉር፣ ስልጡን ዓይኖች፣ ቀስተኛና አስፈሪ ቀንዶች። ለራሳቸው ብቻ ኖረዋል። የድሆችን ጩኸት ችላ ብለው ስቃይን አልፈው ሀብታቸውንና ጊዜያቸውን ይከማቹ ነበር። ልባቸው ተዘግቶ፣ እጃቸው ተጨብጦ፣ መንፈሳቸው ራስ ወዳድ ነበር። አሁን አብረው ቆመው ዕጣ ፈንታቸውን ይጠባበቁ ነበር። ምዕራፍ 1 የእረኛው ንጉሥ ዙፋን። ከብዙ ሕዝብ ፊት የንጹሕ ብርሃን ዙፋን ቆሞ ነበር። መሠረቱ ከሕያው ድንጋይ ተቀርጾ፣ ወንበሩ በዘላለም ክር የተሸፈነ ነበር። በዙፋኑ ላይ እረኛው ንጉሥ ተቀምጦ ነበር። ፊቱ በክብር መጋረጃ ተሸፍኖ ነበር፣ ነገር ግን መኖሩ አየሩን በአድናቆትና በፍቅር ሞላው። በቀኙ በኩል ብዙ የበጎች መንጋ ራሳቸውን ዝቅ አድርገው ይሰግዱ ነበር። በግራው በኩል የፍየሎች መንጋ ኮቴያቸውን እያንቀጠቀጡ ቆመው ነበር። በመካከላቸው የእሳት ወንዝ ይፈስ ነበር። ነበልባሉ አያቃጥልም፣ ነገር ግን ያነጻል። ሁለቱም ቡድኖች ምንም ነፍስ ሊሻገረው የማይችል ድንበር በመፍጠር ይለያል። እረኛው ንጉሥ ተናገረ። ድምፁ እንደ ቅዱስ ጫካ ቅጠል ሲንሻሻ፣ እንደ ነፋስ በስንዴ እርሻ ውስጥ ሲያልፍ ነበር። ልጆቼ ከአለክው በምድር ላይ በየተፈጥሯችሁ ኖራችኋል። አንዳንዶቻችሁ የፍቅርን መንገድ ተከተላችሁ፣ ሌሎች ደግሞ የቸልተኝነትን መንገድ። አሁን የምርጫችሁን ፍሬ ለመግለጽ ሰዓቱ ደርሷል። ወደ ቀኙ ያሉትን በጎች ተመለከተ። ኑ ታማኞቼ ከአለኩ አለ፣ በልባችሁ ያነሳችሁትን ብርሃን ያይክ። ምዕራፍ 2 የበጎች ዋጋ። አንድ በአንድ በጎች ወደፊት ቀረቡ። ፊታቸው በንጽሕና ያበራ ነበር። የመጀመሪያው ሴት ነበረች። እጆቿ ከዓመታት በሽተኞችን ከመንከባከብ የደረቁ ነበር። ወጣት ሳለኩ አለች፣ ከአንድ ሰው በመንገድ ዳር ተኝቶ አየሁ። ሰውነቱ ተሰብሮ መንፈሱ እየጠፋ ነበር። ማንም ሊያግዘው አልቆመም። ግን እኔ ያደረግኩ፣ ወደ ቤቴ ወሰድኩት። እስኪያገግም ድረስ አሳክሜው እንዲያርፍ ቦታ ሰጠሁት። እረኛው ንጉሥ ፈገገ። ከመልካምና ታማኝ አገልጋይ አለኪ፣ ለእነዚህ ታናናሾች አንዱን ምሕረት አሳይተሻልና ይህን በማድረግሽ ለእኔ ምሕረት አሳይተሻል። ወደ ጌታሽ ደስታ ግቢክ። የሴትየዋ አካል በወርቃማ ብርሃን አበራና ወደ ዙፋኑ ክፍል ብርሃን ጠፋች። ነፍሶ በሰላም ነበር። ቀጥሎ አንድ ወንድ መጣ። ፊቱ በጭንቀት የተሞላ ነገር ግን ዓይኖቹ ደግ ነበሩ። ሀብታም አልነበርኩም ከአለኩ ግን በቂ ነበረኝ። አንድ ክረምት በመንደሬ ውስጥ ያለ አንድ ቤተሰብ ቤታቸው በእሳት ጋየ። ምንም ነገር አልነበራቸውም። ምግብ፣ መጠለያ፣ ሙቀት፣ ኮቴዬን፣ ብርድ ልብሴንና ግማሽ ጥቂት ዕቃዎችን ሰጣማቸው። በዚያ ሌሊት ልጆቼ ተርበዋል፣ ግን ያደረግኩት ትክክል እንደሆነ አውቅ ነበር። እረኛው ንጉሥ ራሱን ነቀነቀ። ለተራቡት አብስለሃል፣ ለተራቆቱትም አልብሰሃል። አለኩ በምድር ላይ እንደ እጄ ሆነ ሰርተሃልና እና ከዓለም መሠረት ጀምሮ የተዘጋጀልህን መንግሥት ውረስክ። የወንዱ አካል በብርሃን ፈሰሰ፣ እርሱም ጠፋ። አንድ በአንድ በጎች ወደፊት ቀረቡ። እህልን ያካፈለ አርሶ አደር፣ ድሆችን ያስተማረ አስተማሪ፣ ምግቧን ለአንድ መጻተኛ የሰጠች ልጅ፣ በየዕለቱ ለጠላቶቹ ሲጸልይ የነበረ አዛውንት። እያንዳንዳቸው የደግነት፣ የራስ ወዳድነት፣ የፍቅር ታሪክ ነበራቸው። እናም እያንዳንዳቸው ወደ እረኛው ንጉሥ ዘላለማዊ ደስታ ከበሉ። ምዕራፍ 3 የፍየሎች ፍርድ። የመጨረሻዋ በግ ወደ ብርሃን ከገባች በኋላ እረኛው ንጉሥ ወደ ግራው ያሉትን ፍየሎች ተመለከተ። ድምፁ ቆጣ ብሎ ነገር ግን ያለ ሐዘን ነበር። ኑ የጠፉ ልጆቼ ከአለኩ ዓለም የወሰዳችሁትን ምርጫይክ። ፍየሎች ወደፊት ቀረቡ፣ ራሳቸውን ዝቅ አድርገው። የመጀመሪያው ሀብታም ነጋዴ ነበር። ልብሱ ከጥሩ ሐር የተሠራ ነበር። ጣቶቹ በወርቅ ቀለበት ያጌጡ ነበር። ታላላቅ ቤቶችን ሠራሁ አለ። ድምፁ ራሱን እየተከላከለ ነበር። ከመጠን በላይ ሀብት አከማችኩ። ግብዣዎችን አዘጋጀው፣ ግብዣዎችን አስተናገድኩ። በቅንጦት ኖርኩ። ነገር ግን ስለ ድሆች ለምን ራሴን መጨነቅ አለብኝ? ናቸው እርዳታ አይገባቸውም። የእረኛው ንጉሥ ፊት ተቆረኩ። ከእኔ ራቅ አለኩ። አንተ የተረገምክ፣ ለዲያብሎስና ለመላእክቱ ወደ ተዘጋጀው የዘላለም እሳት። እኔ ተርቤ አልተመገብክም፣ ተጠምቼ አልጠጣህም፣ እንግዳ ሆነ አልተቀበልክም፣ ተራቁቼ አላለበስክም፣ ታመውና ታስሮ ስለነበር አልጎበኘኸኝም።
የነጋዴው አካል በፍርሃት ተሸበረ። ግን ጌታ ሆይ ጮኸ፣ ከመቼ ነው ተርበህ ወይም ተጠምተህ እንግዳ ወይም ተራቁተህ ታመህ ወይም ታስረህ ያየነው? የእረኛው ንጉሥ ድምፅ በሐዘን ተሞልቶ አስተጋባ። እውነት እላችኋለሁ አለ፣ ለእነዚህ ታናናሾች አንዱን ያላደረጋችሁትን ለእኔ ያላደረጋችሁትም። ነጋዴው እሳት ሲለበው ሲጮህ ጠፋና ከእሳት ወንዝ ማዶ ወደሚገኘው ጨለማ ጠፋ። ቀጥሎ አንዲት ወጣት ሴት መጣች። ውበቷ በትዕቢት ተበላሽቶ ነበር። ብዙ አሳቢዎች ነበሩኝ አለች። ድምፅዋ ቀዝቃዛ ነበር። ማንኛውንም ወንድ ማግባት እችል ነበር፣ ግን እኔ ስልጣን፣ ማዕረግና ሀብት ብቻ ነበር የምፈልገው። ድሆችን፣ ታመውን፣ ብቸኞችን ችላ ብዬ ነበር። ለምን ጊዜዬን በእነሱ ላይ ማባከን አለብኝ? ምንም የሚያቀርቡልኝ ነገር አልነበራቸውም። የእረኛው ንጉሥ ዓይኖች በቁጣ አንጸባረቁ። በውጫዊ ገጽታቸው ፈርዳችኋል እንጂ በልባቸው አይደለም አለ። የራሳችሁን ክብር ፈለጋችሁ እንጂ የእኔን አይደለም። ከእኔ ራቅና ወደ ውጫዊ ጨለማ ግቡ፣ እዚያም ልቅሶና ጥርስ ማፋጨት አለ። የሴትየዋ ጩኸት እሳት ሲለበሳት አስተጋባ፣ እርሷም ጠፋች። አንድ በአንድ ፍየሎች ወደፊት ቀረቡ። ጉቦ የወሰደ ፖለቲከኛ፣ ንጹሐንን የገደለ ወታደር፣ ድሆችን ያፈናቀለ መሬት ባለቤት፣ ጥላቻን ያስተማረ ካህን፣ እያንዳንዳቸው የራስ ወዳድነት፣ የጭካኔ፣ የቸልተኝነት ታሪክ ነበራቸው። እናም እያንዳንዳቸው ወደ ዘላለማዊ ጨለማ ተጣሉ፣ ነፍሳቸው በራስ ላይ ተወግረዋል። ምዕራፍ 4 የመለያየት ትምህርት። የመጨረሻው ፍየል ወደ እሳት ጠፋ። ከገባ በኋላ እረኛው ንጉሥ ቆመ። ድምፁ እንደገና ገር አለ። እነሆ አለ፣ በምድር ላይ ለሚኖሩ ሁሉ ዕጣ ፈንታቸው በጎችና ፍየሎች አይወለዱም። እነሱ ይደረጋሉ። በምርጫችሁ፣ በድርጊታችሁ፣ በልባችሁ ውስጥ ባለው ፍቅር ወይም ጥላቻ አንዱ ወይም ሌላኛው ትሆናላችሁ። በጎች እኔም በድሆች፣ በታመው፣ በታሰሩት፣ በእንግዳው ፊት ያያሉ። እነሱ በምሕረት፣ በርኅራኄ፣ በልግስና የሚንቀሳቀሱ ናቸው። እነሱ በምድር ላይ እጆቼ፣ እግሮቼ፣ ልቤ ናቸው። ፍየሎች ከስቃይ የሚሸሹ፣ ለፍትህ ዓይናቸውን የሚከድኑ፣ ለአስፈላጊዎች ልባቸውን የሚያደርቁ ናቸው። እነሱ የራሳቸውን ክብር ብቻ የሚፈልጉ፣ የራሳቸውን ምቾት ብቻ የሚፈልጉ፣ የራሳቸውን ኃይል ብቻ የሚፈልጉ ናቸው። እነሱ የፍቅር ጠላቶች ናቸው፣ እናም የእኔ ጠላቶች ናቸው። ቆም ብሎ ቃላቱ እንዲገቡ ፈቀደ። ግን ይህንን አስታውሱ ሲል ቀጠለ። መለያየቱ የመጨረሻው አይደለም። እስከ መጨረሻው ትንፋሽ ድረስ አሁንም ቢሆን በሕይወት እያለችሁ በግ መሆንን መምረጥ ትችላላችሁ። የሌሎችን ስቃይ ማየት ትችላላችሁ። መስጠትን፣ እጃችሁን መክፈት ትችላላችሁ። ፍቅርን ልባችሁን መክፈት ትችላላችሁ። እኔ የበቀል አምላክ አይደለሁም፣ ነገር ግን የምህረት አምላክ ነኝ። የክፉዎችን ጥፋት አልደሰትም፣ ነገር ግን በንስሐቸው እደሰታለሁ። የጸጋው በር ሁልጊዜ ክፍት ነው እስከ መጨረሻው ድረስ። ይህንን ብሎ እጁን አነሳና የእሳት ወንዝ ተከፈተ። ወደ ምድር የሚመለስ የብርሃን መንገድ ገለጠ። አሁን ሂዱ አለ፣ እንደ በጎች ኑሩ፣ እንደ ፍየሎች አይደሉም። የመለያየት ቀን እንደገና ይመጣል እና በዚያ ቀን ዋጋችሁን ያገኙ ዘንድ ይሁን። መደምደሚያ ምርጫው ይቀጥላል። የኢየሱስ ክርስቶስ ቃል። ሕዝቡ ሲበተን እረኛው ንጉሥ ስሙ ኢየሱስ ክርስቶስ የእግዚአብሔር ልጅ በማያልቅ ርኅራኄ ተመለከታቸው። ድምፁ ገር ሆኖም ቆራጥ እንደገና በሰማያት ውስጥ አስተጋባ። አስታውሱ አለ፣ ይህ ታሪክ ብቻ አይደለም። ከ2000 ዓመታት በላይ በምድር ላይ እንደ ሰው ሲጓዝ ለደቀ መዛሙርቴ የተናገርኩት እውነት ነው። እኔ መንገዱን ለማሳየት መጣሁ፣ የፍቅር መንገድ፣ የመስዋዕትነት መንገድ፣ የዘላለም ሕይወት መንገድ። ነገር ግን ብዙዎች ናቅተውኛል፣ ትምህርቴን ዞር ብለዋል፣ ድሆችን፣ ታመውን፣ ታሰሩትን፣ እንግዳውን አጥቅተዋል። እናም ይህን በማድረግ እኔን አጥቅተዋል። ለእነዚህ ታናናሾች አንዱን ያደረጋችሁትን ለእኔ አድርጋችኋልና። ቆም ብሎ ቃላቱ ልባቸው ውስጥ እንዲገቡ ፈቀደ። እናም አትሳቱ ሲል ቀጠለችው። እኔን መናቅ ዘላለማዊ ሕይወትን መናቅ ነው። እኔ መንገድ፣ እውነትና ሕይወት ነኝና በእኔ በቀር ወደ አብ የሚመጣ የለም። ጨለማን ከብርሃን፣ ጥላቻን ከፍቅር፣ ራስ ወዳድነትን ከመስዋዕትነት የሚመርጡ ሞትን ከሕይወት ይመርጣሉ። ሕዝቡ ላይ ጸጥታ ሰፈነ። አንዳንዶቹ ሲንቀጠቀጡ የምርጫቸውን ከባድነት ተረድተዋል። ሌሎች እያለቀሱ ቸልተኝነታቸውን እየተናዘዙ ነበር። ሌሎች ደግሞ ልባቸውን አደረቁ፣ ማመን አልፈለጉም። ነገር ግን ኢየሱስ በማያወላውል ግልጽነት ተናገረ። የጸጋው በር አሁንም ክፍት ነው፣ ነገር ግን ለዘላለም ክፍት አይሆንም። የመለያየት ቀን ይመጣል። በዚያ ቀን እያንዳንዱ ነፍስ በፊቴ ይቆማል። እናም ለአንዳንዶቹ ኑ በአባቴ የተባረካችሁ ከዓለም መሠረት ጀምሮ የተዘጋጀላችሁን መንግሥት ውረሱ እላለሁ። ለሌሎች ደግሞ ከእኔ ራቅ አንተ የተረገምክ፣ ለዲያብሎስና ለመላእክቱ ወደ ተዘጋጀው የዘላለም እሳት በጥበብ ምረጡ አሳሰበች። ሕይወትን ምረጡ፣ እኔን ምረጡ። ይህንን ብሎ እጁን አነሳና የእሳት ወንዝ እንደገና ተከፈተ። ወደ ምድር የሚመለስ የብርሃን መንገድ ገለጠ። አሁን ሂዱ አለ፣ እንደ በጎች ኑሩ፣ እንደ ፍየሎች አይደሉም። የፍርድ ቀን ቀርቧል እና በዚያ ቀን በእኔ ውስጥ እንዳላችሁ ይገኙ ዘንድ ይሁን። የመጨረሻው እውነት። እናም ታሪኩ ያበቃል፣ ነገር ግን ምርጫው ይቀጥላል። ድሆችን መውደድ ክርስቶስን መውደድ ነው። ስቃይን ማገልገል ክርስቶስን ማገልገል ነው። ታናናሾችን መናቅ ክርስቶስን መናቅ ነው እና ክርስቶስን መናቅ ዘላለማዊ ሕይወትን መናቅ ነው። ይህንን ታሪክ የሰማ ሁሉ ቸልተኝነቱን ይናዘዝ፣ በእምነት ወደ ክርስቶስ ይመለስናም ፍርዱ የቅርብ ሳይሆን ያሁን መሆኑን እያወቀ በፍቅር ይኑር።
ኢየሱስ ክርስቶስ የሕያዋንና የሙታን ፈራጅ ነውና ቃሉ ለዘላለም ይኖራል።